እንዴ ዛሬ ሲደብረኝ ምናምን ትንሽ ቆየሁ። ምንድነው ሲደብረኝ? ሲደብርሽ የምትጀምሩ ጫት ነው? እናንተ ደግሞ በዚህ ቁመት ዘንድሮም ፋራ ነህ እንዴ? ምን ሆነህ ነው አንተ? ተይው፣ ጫቱን አትነካኪው። ተይው፣ ጫቱን ተይው። የኔ ህይወት ነው ወይ ተለቀ። ጫቱን ተይው፣ አትነካኪው እያልኩሽ እኮ ነው። እኔ አትንካብኝ እኮ እያልኩ ነው። ተይ ነው እንደውም ለምንድን ነው እጄ ላይ ሰበብ ለመሆን የምትጥሪው? እዚህ አካባቢ ሰላም ሰላም ቤተሰቦች፣ ዛሬ እንግዲህ ጫት ልንቅም ነው። ደስ እንደሚላችሁ ተስፋ አደርጋለሁ። እንግዲህ እኔ ጫት ምናምን በጣም ነው የሚመቸኝ። እንግዲህ አብረን እንቅማለን። ዛሬ በጣም ደስ የሚል ቀን ስለሆነ ዛሬ ፏ ብዬ ለመዋል ነው ያሰብኩት። ለቀኑ እንግዲህ አብረን እንቅማለን ብዬ ተስፋ አደርጋለሁ። ትወዱታላችሁ? ተስፋ አደርጋለሁ። እኔ በጣም ነው የምወደው። እንግዲህ ጫት አውቄ ነው ቤተሰቦች፣ አውቄ ነው። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁት ወንድሜን በቃ በጣም ላጨልለው ነው ማለት ይቻላል። ላጨልለው ነው በቃ ጫት እየቃምኩኝ ፕራንክ ላድርገው ነው። እንግዲህ ሲመጣ ምን እንደሚለኝ አላቅም፣ ምን እንደሚለኝ ብቻ አላቅም። ግን ፈርቼዋለሁ። እንደዚህ አይነት ነገር አይወድም። እንደዚህ ጫት ምናምን የሚባል ነገር አይወድም እሱ። እንግዲህ ምን እንደሚለኝ አብረን እናያለን። እስከዛ ድረስ ደግሞ እስከሚመጣ ደውዬለታለሁ። እስከሚመጣ ድረስ አብረን እናወራለን። እና የትክክለኛው ጫት አይደለም ይሄ አይደል፣ ጎመን ነው የመጣሁት። ይሄን ካሜራማኑንም እንግዲህ አስቸግረው ያለው ዛሬ ወንድሜ እንትን ምንድነው መጠጥ እየጠጣ ሰሞኑ በጣም እንዳናደደኝ አይታችኋል። ስለዚህ የሱን በቀል ነው እንግዲህ በቀላለሁ ብዬው ነበረ። የሱ በቀል ነው። ይሄ ደግሞ በጣም እንደሚያናድደው እርግጠኛ ነኝ ከኔ በለጠ። እንግዲህ አብረን እናያለን ሲመጣ። እና ደግሞ ቤተሰቦች ሳልነግራችሁ ይሄን ሁሉ ነገር ጫቱንና ውሃው ምናምን ያመቻቸልኝ ካሜራማኑ ነው። እና በዚሁ አጋጣሚ አመስግኑልኝ እንግዲህ። እና ልብሴ ምናምን ያው እንግዲህ እንደ ቃሚ ለመምሰል ሺቲ ምናምን ለብሻለሁ። እንግዲህ እንደሚሆን ተስፋ አደርጋለሁ። ይሄንንም ያነጠፍኩት እኔ ነኝ። እንግዲህ ይሄንን እንደሚመስል ተስፋ አደርጋለሁ። ወይኔ ጉንጬ ግን ተወጥሮ እንዳይፈነዳ። እንግዲህ ካሜራማኔ እንደተነጋገርን ትደበቅልኛለህ። አሁን እየመጣው ነው ስላለኝ ተደበቅልኝ።
ምን እያረግሽ ነው? ጫት እየቃምኩ እኮ ነው። አልሰማኝም? ኧረ አፈር ያቆምሽ። ምንድነው ጫት እየቃምኩ ነው ምን ማለት ነው? እና ቁጥር ባይሆን አንተም ትወደዋለህ ወንድሜ። አትናደድ። ያቁጥበት መቼ ነው እንደዚህ አይነት ነገር የጀመርሽው? አልነገርኩም እንጂ ቆይ እኛ ያየሽኝ አውሪ። መቼ ነው የጀመርሽው እንደዚህ አይነት ነገር? አራት ጩህ በእናትህ ና ቁጥር በእናትህ አትጩህብኝ። ምርቃኔን አታጥፋብኝ። ምን ማለት ነው ምርቃኔን አታጥፋብኝ ማለት? ናቁጥዋለህ ነው ባይ አንተም ትወደዋለህ እኮ አሪፍ ጫት ነው። አይተኸዋል? ናቁጥዋለህ ነው ኧረ ና በእናትህ አትናደድና። የምሬን ነው ትወደዋለህ። በእናትህ እኔ ሁሉ ድብርት ባንዴ ነው እሺ ያጠፋልኝ። ና ጭንቀቴን ሁሉ ባንዴ ና ቁጭ በል። ምን ሆነህ ነው? ምንድን ነው የምታከብደው? ምንድን ነው አንተ እድሜ ልክህን ፋራ ነው እንደምትሆነው? ና ቁጭ በል በእናትህ። መቼ ነው የጀመርሽው? ይሄንን ብቻ ንገሪኝ። እንዴ ዛሬ ሲደብረኝ ምናምን ትንሽ ቆየሁ። ምንድነው ሲደብረኝ? ሲደብርሽ የምትጀምሪው ጫት ነው? ጫት ነው ወይ ሲደብርሽ የምትጀምሪው? አንተ ደግሞ በዚህ ቁመት ዘንድሮም ፋራ ነህ እንዴ? ምን ሆነህ ነው አንተ? ዛሬ በእጄ ሰበብ ለመሆኑ እንዴ ጠራሽኝ? ምንድነው እድሜ ልክህን ፋራ የምትሆነው? እኔ በጣም ብዙ ነገሮችን ነው ያሰብኩት እንደውም ዛሬ። ምንድነው ውሃ ትጠጫለሽ እንዴ? ምን ላድርገው? አንቺ ደደብ ነሽ እንዴ? ምን ሆነህ ነው አንተ? እድሜ ልክህን ፋራ አትሁን። እኔ ስንት አይነት ነገር እንዳሰብኩ ልንገርህ። ቁጭ በል። እኔ ፋንድ እንድላ እንደ ቀረው ካሪፍ ጫት ገዝቼ ይገለጣች ልጅ ምን ላድርገው? ምን ሆነሃል? ለምን ትመታኝ ደግሞ? እኔ ነው የንካት መብት ራሱ የለም። ምርቃኔን አታጥፋብኝ። አለበለዚያ ሂድ መሄድ ትችላለህ። ነይ ተነሽ 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 ተነሽ። ልቀቀኝ። እኔ ገና ተነስተሽ ሂጂ። ነይ እንሂድ። ምርቃና ላይ ነኝ እኔ ገና። ተወኝ። በጣም ብዙ ነገር እያሰብኩ ነው። እንደው ለምንድን ነው አንቺ ልታሳስቺ የምትሞክሪው? በጣም ብዙ ነገር እየታየኝ ነው። እንደው ለምንድን ነው እጄ ላይ ሰበብ ለመሆን የምትጥሪው? እዚህ አካባቢ የጫት ሱቅ ለመክፈት እያሰብኩ ነው። አሪፍ ቦታ ነው ቦታው። እንዳትነካኝ መሄድ ትችላለህ ከፈለክ። አንተ እድሜ ልክህን ፋራ መሆን ከፈለክ እኔ ፋራ ልሁን እንዴ? እንዳትነካኝ። ታዱኔ ማርያምን እንትን ልልሽ ነው። እኔ አታሳስቺኝ። እኔ ምን አገባኝ? ዞር በልኝ በቃ። መቼ ነው እንደዚህ አይነት ነገር የጀመርሽው? ማን ያስጀመረሽ? እንደዚህ አይነት ነገር ሲጀመር ማን ያስጀመረሽ እንዴ? እንዳንቺ ደደብ ብዙ በቃ አጠገብሽ ሞልቷል ማለት ነው። አትጮህብኝ እያልኩ እኮ ነው። ምርቃናዬን አታጥፋብኝ እያልኩ ነው። ስነ ስርዓትም አይኖርም። ጭራሽ ትስቅብኛለሽ። መቼ ነው አንተ ለምን ስነ ስርዓት ባይኖር? በቃ ማትፈልግ ከሆነ ሂድ እኮ አልኩህ። ምን ነው ልጅ? እሺ ለምን ጠራሽ? መጀመሪያስ እኔ እኮ መጣት አይጠበቅብሽም ነበር። አንድ እንል ብዬ ነው። ማይ ከመጀመሪያው ነው በጫት ፏ ምለው። ጭንቀቴን ሁሉ ነው ያስረሳኛል። እኔ ብትሞክረው እኮ እንደዚህ ራሳቸው ሞክረው። እጅሽ ልቀቂው፣ ጫቱን ልቀቂው እጅሽ ላይ። አትንካኝ። ማርያም ልመታሽ ነው አሁን። እኔ እንትን እያልሽኝ ነው፣ እያሳሳሽኝ ነው። አትንካኝ እንዴ? ወይኔ ምርቃናዬን ሊያስጠፋብኝ ነው እንዴ የጠራሁት? ስንት አይነት ነገር እያሰብኩኝ። ከብት ነሽ እንዴ አንቺ? ትወደዋለህ እያልኩ እንደገና ትወደዋለህ የሚል ቃል ካፍሽ አይውጣ። ወይኔ እንዳትነካኝ። እኔ የመንካት መብት ራሱ የለም። እሺ እኔ ላይ እየጠቆምሽ ነው? አዎ እንዳትነካኝ። ታላቅሽ እኮ ነኝ። በቃ ተወኝ። እንዴ ላንቺ የማይጠቅም ነገር ረፊ ማለት ረፊ ነው። አትነካኪው፣ ጫቱን ተይው። አትንካብኝ። እኔ ህይወቴ ነው ማለት ነው። ተይው፣ ጫቱን አትነካኪው፣ ተይው፣ ጫቱን ተይው። የኔ ህይወት ነው። ወይ ዘለቀ ጫቱን ተይው፣ አትነካኪው እያልኩሽ እኮ ነው። እኔ አትንካብኝ እኮ እያልኩ ነው። እኔ ላስቀይምሽ ነው። ማርያምን ታዱ ረፊ። አዎ
አባብለው ምን አማራጭ አለኝ? አሁን ራሱ እንግዲህ ቻው። እንግዲህ ቤተሰቦች ልከተለው